ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ዓለማቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በስድስተኛው ቀን ፈጸመ። እግዚአብሔርም በሰባተኛው ቀን ከሠራው ሥራ ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረካት ቀደሳትም፣ ሊፈጥረው ከጀመረው ሥራ ሁሉ በእርሷ አርፏልና። እግዚአብሔር አምላክ ሰማይና ምድርን በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድር ፍጥረት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት፣ የሜዳውም ቡቃያ ሁሉ ከመብቀሉ በፊት፣ አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበር። ምድርንም የሚሰራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበር፣ የምድርንም ፊት ሁሉ ያጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በኤዶም በስተ ምሥራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረ። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያሳየውንና የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር። ከዚያም ለአራት ማዕዘን ይከፈል ነበር። የአንደኛው ወንዝ ኤፌሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያችም ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ላይ የሚሄድ ነው። አራተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ። በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑም አጥንቶች አንድ አጥንትን ወስዶ ስፍራውን በሥጋ መላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ራቁታቸውን ነበሩ፣ አይተፋፈሩም ነበረ።